ምስራቅ ወለጋ አህጉረ ስብከት እንግዲህ አቡነ ሩፋኤል ይጠየቁልኝ ብለዋል። እንግዲህ ለረጅም ጊዜ በሀገረ ስብከቱ መንበረ ጵጵስና ልዩ ክፍል ውስጥ ይቀመጥ የነበረው በብፁዓን አባቶች ዝውውር ወቅትም ህጋዊ ቨርሻላዊ ርክክብ ሂደት እየተደረገ የቆየው የወርቅ ጽላት በ25/2/2018 ዓመተ ምህረት በተደረገው ፍተሻ ምዝገባ ይቀመጥ ከነበረበት ክፍል ሊገኝ አልቻለም ይላል ደብዳቤ። ይህም በወቅቱ ለሀገረ ስብከታችን ሊቀ ጳጳስ ሪፖርት አድርገን ብፁዕነታቸው ደግሞ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በጽሁፍ አመልክተዋል። ይሁን እንጂ እስካሁን እየተደረገ ያለው የክትትል ስራ ምንም የተደረሰበት ነገር የለም። ስለ በተጨማሪ ንብረቱ ርቆ እንዲሄድና ደብዛውም እንዲጠፋ እድልን የሚሰጥ በመሆኑ እንዲሁም ደግሞ በአካባቢ ህዝብ ክርስቲያን መካከል ቁጣን እየቀሰቀሰ ይገኛል ይላል። ስለሆነም ጽሕፈት ቤታችን ጠይቆ ባገኘው መልስ መሰረት ብፁዕ አቡነ ሩፋኤል ከብፁዕ አቡነ ኤልሳ የልዩ ክፍል ቁልፍን እንደተረከቡ በቂ የሰው ማስረጃ ስላለ የሀገርና የህዝብ ንብረት የሆነውን ይህንን የወርቅ ጽላት እርቆ ከመሄዱና ደብዛው ከመጥፋቱ በፊት ብፁዕ አቡነ ሩፋኤል ቀርበው እንዲጠየቁልንና የተባለው ንብረትም ወደ ቦታው ተመላሽ እንዲሆንልን ይደረግ ዘንድ ከፍ ባለ አክብሮት እንጠይቃለን ይላል ደብዳቤው። ከዚህ ደብዳቤ እናንተ ምን ተረዳችሁ? ምንስ ታስባላችሁ?